ውሃ ስላልተቀበሉ ሊረግማቸው ዘንድ ባላምን ገዙ ይላል። ባላም የእርግማን ነቢይ ነው፣ ግን የኪዳንን ሕዝብ ሊረግምበት የመጣውን የባላምን የአፉን የምላሱን የእርግማኑን ቃል እግዚአብሔር ወደ በረከት ገለበጠው። ይኸው ዛሬ ባንቺ ሰፈር ዛሬ ባንተ ሰፈር ረጋሚ አይጠፋም። መቼስ ይኸውላችሁ ከአፉ እሱ ገና እንደገና እንትፍ ሲል እግዚአብሔር ወደ በረከትሽ ይቀይራል። እኔ ላንተ ይሄ መልእክት ነው። ጌታ እንደዚህ ነው ያለው፣ በሕዝቤ ላይ ከዚህ ኮንፈረንስ በኋላ የሚረገመው በዳመና በሲኦል በአየር በጥቁር ቀይ በረዥም ባጭር በሕፃን በአዋቂ ተልኮ ፈጻሚ አንተን ረግመው ኪስን ረግመው ኑሮይን ትዳርን ልጆችን ሊረግመው ሊቀስፈው ሊያደርቃው ጠላት ዘንድ የታዘዘ የተወረወረ የዘንዶ የእባቡ መርዝ አንተ ጋር ደርሶ ይደፋል። ጮይና ከኔ ጋር ይደፋል በላቸው። እኔ ጌታ እንደዚህ ነው የሚለኝ፣ ራጋሚው የእውነቱ ከአፉ ያወጣው ቃል ወደ ደጅ ሲመጣ ግን ወደ በረከት ቀይራል። አጠገብ ያለ ሰው ጨባጣ አድርግና እርግማን ወደ በረከት ቀይራል። መልእክቱ ደርሶ ከሆነ ጮይና አሜን በል። ደግሞ የሚገርማችሁት በታች በኩል እንደዚህ የሚል ቃል አለ። እግዚአብሔር ሕጉን በሰሙት ጊዜ እነዚያን አሞንና ሞዓብን ብቻ አይደለም ትልቁ ሕዝብ ከእስራኤል ተለየ። እጅን ከፍ አድርግ። በሰፈሪ በጎረቤት በአካባቢያችሁ ላይ ተደብላልቆ እስከ ዛሬ ድረስ ዋጋ ያስከፈለው ያ ድብልቁ ካንተ ይለያል። ወይኔ መልእክቱ ያልደረሰው ሰው ካለ እንደገና ይስማ። ተደባልቆ ዋጋ የሚያስከፍለውን የእውነቱ እግዚአብሔር ነገረውን ቦታ እንዳትደርሱ በመንገድ ያቆመው ዛሬ እግዚአብሔር ሶር ያደርጋል። ስለዚህ ከኔ ጋር ካለ ይነቀላል ብሉት። አፍ ያለው ውጭና ይነቀላል ብሉት። እሱ ከኔ ጋር ከዚህ በኋላ ብሉት። አንተበላለቅ ብሉት። የተበላለቀ ዋጋ ያስከፈለ ዛሬ አናቱ ይወጣል። አጠገብ ያለው ሰው ጨባጣ አድርግና አትተባለቅ ይበላል። ያው እኔ መልእክት መጥቶኛል። ጌታ እንደዚህ ነው የምልህ፣ ኧረ ለይቼ ይባርካለሁ። አጠገብ ያለው ሰው ጨባጣ አድርግና ከድብልቁ በላንተ ትለያለህ በል። ኧረ እግዚአብሔር አንድ ሰው ዘንድሮ ለይቶ ኧረ ወደ በረከት ያስገባል። እንዳካጋባን ሆቴሉ ሀፌላ ሆቴሌቴማ የሳምንቱ መሳይ ከዘመረው ዝማሬ እቺ ናት። ለኔ ትልቁ መልእክት ወኮሉም ሀፌራ ወግቻለሁ ዘምር